ግን ያው ዞሮ ዞሮ ተምረንበታል። ዛሬ ሰኞ መጠን እንደገና እንሞክራለን ማለት ነው። እሺ ዛሬ ዴይ 3 ነው። ዛሬ ቅዳሜ ነው እና 8 ሰዎችን ላናገር ይዤ ነበረ ግን አልቻልኩም። ፍርሃት ነው ያዘኝና አሁን እዛ ላናግራቸው የተመለስኩ ነው እና ምንድነው የተረዳሁት ነገር አንድ ነገር ለማድረግ ሁልጊዜ ሞቲቬትድ አትሆኑም። ስለዚህ ሞቲቬትድ በሆናችሁበት ጊዜ የቻላችሁትን ያህል ኢንቴንሲቲ ማድረግ አለባችሁ እና ደግሞ አብዛኛው ጊዜ ማለት ይቻላል ማድረግ ያለባችሁን እንኳን እያወቃችሁ አታደርጉትም። ስለዚህ እሱን ለማሻሻል ምንድነው አሪፍ ባልሆናችሁበት ቀን በጣም ትንሽ የሆነ ኢንቴንሲቲ ያለው ብቻ ወርክ መስራት። እንደዛ ነው ፊገር አውት ያደረኩት። ምክንያቱም ዛሬ ሙዴም አይደለም። አንደኛ ሜንታል እንትኔንም አልቀየርኩትም፣ አስተሳሰብም አልተቀየረም። ስለዚህ